እንግዲህ ሲድሮ አፕ ይባላል። ሲድሮ አፕ ማለት ለኢትዮጵያውያን የተሰራ ነው። ቲክቶክ በጣም ሰልፊሽ ነው ለኢትዮጵያውያን። ሲድሮ አፕሊኬሽን በአንድ ቀን ውስጥ ብቻ ከ100,000 በላይ ተጠቃሚዎች አግኝቷል። አዶናይ የራሴን አፕ ላውንች አደርጋለሁ እያለ ነው። ምን ታስባለህ? እኔ ገንዘብ እየታየ ስማ፣ ገንዘብ አይደለም አይሆንም፣ ይችላል፣ ፌል ሊያደርግም ይችላል። አያረግም። ይኸውልህ ምን መሰለህ፣ ኦፕቲሚስቲክ ነው ነው። ስማ ያደርግበት እና ላውንች ሊያደርግ ነው እና ምንድነው ኦቨርኦል ነገሩ ጀስት እንደ ቲክቶክ ነው አይደለ? እንደ ቲክቶክ ማን ግን ይከፈላችኋል አይደል ብሎናል። በቃ እኔ ሲያወራ ራሱ ሰምቼው አላውቅም። እዚህ ትራ በቃ የፈጠነ ነው ያመጣው። ሰርፕራይዝ አፕ አለኝ ከዚህ በኋላ ኖት የቲክቶክ አካውንት የራሴን አፕ። እስቲ ምን እንደሚሆን እንየው አንድ ላይ። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መጥተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለአበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መጥተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። ኮይሳ ስለ የሆነ ቱ ጉድ ቱ ቢ ትሩ በጣም ሆነ። አይ የሰራበት ይመስለኛል ከዚህ በፊት በጣም እንደ እንትን እኮ ነው። ቅድም የነገርኩ ይሄ ላይኪ ትዝ ይላል ከቲክቶክ ጋር እኩል የመጣው እኮ። ይሄም እኮ አሁን ሌላ አፕ አይደለ? ኢትስ ሌላ አፕ ነው። አውርጄዋለሁ። ጀስት እንትን ነው ምን አሁን እሱ እያለ ያለው ጀስት ኦዲየንስ ሺፍት ያደርጋል ነው አይደለ? ሺፍት ያደርጋል። በጣም ከባድ እኮ ይሄ ማለት ኮምፒት ለማድረግ ግን ማለት ደግሞ ከነ ቲክቶክ ጋር ኮምፒት ለማድረግ ሆኖ የሀበሻ ቲክቶክ ግን ምን መሰለህ እንትን ችግር አለበት ነው እያሉ ያሉት ቲክቶክ ሬቨኒው ላይ ስለ ምንም አታገኝበትም ነው ወይ ሰው ላይቭ ምናምን ላይ ካልሰሩ አይ ቲንክ አያገኙም ይመስለኛል። እሱን ደግሞ እንትን ለማድረግ እዚህኛው አፕ ላይ ላይክ ካምፓኒዎች አሉ፣ ማስታወቂያዎች ይኖራሉ፣ አዶች ይኖሩታል ምናምን አላውቅም፣ ገና ላንች አልተደረገም። ግን እንደ ዩቲዩብ አይነት ነገር እንደ ቲክቶክ ራሱ ሆኖ ግን አዶች ይኖሩታል ምናምን እና ሰዎች እንደ ዩቲዩብ ነው የሚገባል አድ ምናምን ይመስለኛል። ጀስት አንተ ምንም ማሰራም ምናምን ትንሽ ደቂቃ ቪዲዮ ሆኖ ምን ላይክ አዱ ምን ዲስ ሊሆን እኮ እሱ በጣም ግሬ ይገባል። ጀስት ቪፒኤን ታበራለህ አታበራም? ትንሽ ግሬ ይገባል። ብዙ ጥያቄ አይፈጥርም ይሄ ነገር? በጣም ብዙ ጥያቄ ይፈጥራል። አንዴት ኮንቴንት ክሬተሮች እዛ ላይ ይሄዳሉ። ትልቅ ነገር ነው ፕሮሚስ እያደረገ ያለው በጣም እንትኖች ለብራቸው ብለው ይሄዳሉ። ኖ ፕሮብለም። ምንድነው ክሬተሮቹ ትልልቆቹ አይደለም ኖርማል ክሬተሮችም ወደዛ ሽፍት አደረጉ እንበል። እዛ አሪፍ እንትን የሚሰጥ ከሆነ ግን ሰዎቹስ ኮንሱመሮችስ እንዴት ይሄዳሉ? ለምን ይሄዳሉ? ምን የተለየ ነገር ያገኛሉ? ጥሩ ጥያቄ የምር ከቲክቶክ ይቻላል። ሰው ደግሞ ቪዲዮም ከሰራ ይመስለኛል አሁን ለምሳሌ ቲክቶክ የሚሰሩ ሰዎች ዩቲዩብ ላይ ሾርት ላይ ይለቁታል። ስለዚህ እነሱ ሲድሮ ላይ የሰሩትን ኤክስፓንድ ነው የሚያደርጉት እንጂ ምንም ይሄንን መተው እኮ አይጠበቅባቸውም። ስለዚህ እዚህ ላይ ካለ ለምን እዛ ሄዳለሁ ነው። ግን ብርህን የት ላድርገው ብሎ ከጨነቀህ ሲድሮ ላይ ሄደህ ጊፍት ትሰጣለህ። ስለዚህ ሀብታም ከሆንክ ግን ለኮንሱመሮች እኔ እንጃ እስቲ ሰውስ ምን ያለዋል? ልክ ነው የምር በጣም እንትን ነው ከባድ ኬዝ። እግዚአብሔር የተመሰገነ ይሁን። ይህ ፖስት ካርዱ ነው። በጣም ነው ደስ የሚለው። ዛሬ ትልቅ ኢቨንት አለን። ቭሎግ አደርጋለሁ ጋይስ ጠብቁኝ። ይህ ደግሞ ያሰራ ነው ቲሸርት ነው። የሚገርም መርች አለ። የሚገርም መርች አለ። ሲድሮ we got the logo here. even የስልክ ስቲከሮችም አሉን። በጣም ተአምር ይዘንላችሁ ነው የመጣ ነው። ሲድሮ ዋተር ቦትል
እንግዲህ እነዚህ ነገሮች ጊቫዌይ ይሰጣለሁ ጋይስ ጠብቁ ኮሜንት ላይ ጻፉልኝ ጊቫዌይ ፈልጋለሁ ብላችሁ እኛ እየሰራን ያለ ነው እናንተም እንድትሰሩ ፈልጋለሁ ግን ደግሞ ቪዲዮ መፖስት ብቻ ሳይሆን ሀብታም እንድትሆኑ ፈልጋለሁ ቪዲዮ እየደነሳችሁ ቪዲዮ ለቃችሁ ሰው ወዷችሁ ብር ቲፕ እንዲያደርጋችሁ ፈልጋለሁ ልክ እንደ ቲክቶክ ማለት ነው ኦ ናይስ 10 ብር ቲፕ ናይስ 50 ብር ቲፕ ለአንድ ሰው 10 ብር ያን ያህል ብዙ አይደለችም ግን ደግሞ 5000 ተከታዮች ካሏችሁ ከነዚህ 5000 ሰዎች 2000 ተከታዮች 10 ብር ከሰጧችሁ እና ጊፍት ካደረጓችሁ ከዚህ በላይ ምን አለ ኦኬ ጀስት እነሱም በብር መስጠት ይችላሉ ማለት ነው በብርም በዶላርም በቃ በፈለከው ሁሉም ሰው ጊፍት መስጠት ይችላል ያለ ላይቭ ጀስት ቪዲዮ ብቻ ብሎ ጠየቀ ዲጂታል ልመና ነው ወይ ላይክ እሱማ ነገር ነው እኮ እሱ ምን ቲክቶክ ላይቭም እንደዛ ነገር ነው ግን ደግሞ ምን አሪፍ ምን ላይ ሰጡት እንደውም ከታች ተመችቶ እንትን ሌሎች ሰዎች አሁን ለምሳሌ ትላልቅ ስትሪመሮች ምናምን የተነሱት በዚህ ነው አዎ በጊፍት ምናምን ልክ እኛ ሀገር ግን ሲመጣ እንትን ይሆናል ልመና ይሆናል በእርግጥ እኛ ሀገር ፕሮብሌም አለባቸው ኮንቴንት ክሬተሮች ምንም የሻዶ ባትሪን አላየከው እባክህ አላየሁትም ኮፒ ሊንክ አርግ ሼር አርግ የሙራጃ አየዋ የሙራጃ ክሬቲቭ ነው የሙራጃ እና ደግሞ እንትን አሁን እነዚህ ቻሌንጆች ምናምን ሲዘጋጁ ማለት ነው ይመስለኛል ሲድሮ ላይ ሲመጣ ያሸነፈው ሰው ብቻ አይደለም የሚያገኘው ገብቷል አሁን ለምሳሌ ቲክቶክ ላይ ቻሌንጅ ተዘጋጅቶ ኦኬ ፓስታ ለምሳሌ ያሸነፈው ሰው አገኛ እንትኑ ከዛ በኋላ ኖርማል የሰሩ ሰዎች ትንሽ ያገኙ ሰዎች ምንም ላይ ያገኙ ለፍተው ማለት ነው ኦኬ አሁን እዚህ ላይ ግን ያገኛሉ አሁን ሱራጃ ሰው እንትን ይለው ነበር ነው አይደል ሰው እኛ እናረግልሃለን ይላል ከዛ በኋላ ደግሞ ቪው ስለታየለት ራሱ ያገኛል ምክንያቱም የካምፓኒው አድ ይኖርበታል ዊን ነው ግን እንደዚህ ነገሮች በጣም አሪፍ ሆኖ ግን ደግሞ ጀስት የመፈጠር እድላቸው በጣም አሪፍ የሆነ ነገር ገብቷል ትንሽ ዝቅ ይላል ግን ከተሰራበትም ደግሞ አሪፍ ሊሆን ይችላል ግን እንዲህ በአጭር ጊዜ ጀስት ቢልድ አፕ ማልነበሩ ምን ታውቃለህ እስካሁን ድረስ እየሰራው አሁን አይደል ሁሉ ሲያወቀው ስለዚህ ቲክቶክ ላይ ምን ትሰራላችሁ ወደ ሲድሮ አፕ ኑና ህይወታችሁ ቀይሩ ወዳችኋለሁ ቻው ኦኬ እንትና አሪፍ ኤክስፕላኔሽን ትመስላለች ቲኒያት ኑቲ ናስራል ቲሮ እስቲ በደንብ ነው ከስር መሰረት ማለት ነው ደስ የሚል ነገር የሆነ ነገር ሲፈጠር ማለት ነው የፈጠነ ነው ከሳሎን ቤት ያብራራል ዝም ብሎ አይደለም የሚያብራራው አለው በቃ ይሆናል እስቲ አሁን እሱ ወይ ጥያቄያችን ይመልሳል ስለዚህ ነገር ዛሬ ቪዲዮ መስራት አልፈለኩም ምክንያቱም ያው አፕሊኬሽኑን በትክክል ስላላየሁት ግን በጣም ብዙ ሰዎች እየጠየቃችሁ ነበረ በኢንቦክስም በኮሜንትም የሆነ ሰዓት ላይቭ ገብቼ ማአት ሰዎች ስለ ሲድሮ ምን ታስባለህ እውነት ይከፍላል ብለህ ታስባለህ ወይ የሚል ጥያቄ እየጠየቃችሁ ነበረ ግን ያው አፕሊኬሽኑ ገና ላውንች ስላልተደረገ አሁን በዚህ ሰዓት ቪዲዮ መስራት አልፈለኩም ነበር ግን እስካሁን ባሉኝ መረጃዎች ይሄ ነገር ሪሊ ሊሆን ይችላል ወይ ኢትዮጵያ ውስጥ አፕሊካብል መሆን ይችላል ወይ የሚለውን በሚመለከት የኔን ሐሳብ ለመናገር ነው ሶ ይሄ ሲድሮ የሚባል አፕሊኬሽን ዛሬ ተመርቋል አፕሊኬሽኑ ገና ላውንች አልተደረገም ግን ተመርቋል እና እስካሁን ባለኝ መረጃ መሰረት ይሄ አፕሊኬሽን ኢትዮጵያ ውስጥ ያሉ ኮንቴንት ክሬተሮች ቪዲዮ በሚሰሩበት ጊዜ ክፍያ በኢትዮጵያ ብር ጭምር የሚያገኙበት ፕላትፎርም ነው የሚል ነገር ተሰምቷል ቴንኪዩ ማለት ፈልጋለሁ ለኮንቴንት ክሬተሮች ጌም ቼንጀር ሊሆን ይችላል ሶ አሁን ምን ልላችሁ ነው የመጣሁት ይሄ አፕሊኬሽን በትክክል ሊከፍል ይችላል ወይ እና ደግሞ እናንተ ራሳችሁ ገንዘብ ለማግኘት ምን ማድረግ አለባችሁ ኤግዛክትሊ ማድረግ ያለባችሁ ነገር ነው ምነግራችሁ ማለት ነው ሶ ሶሻል ሚዲያ ላይ በዋነኝነት ሁለት አይነት ገንዘብ ማግኛ መንገዶች አሉ አንደኛው እንግዲህ ፋን ቤዝድ ሞኔታይዜሽን ይባላል አሁን ቲክቶክ ላይ እንዳለው ሰዎች ተጠቃሚዎች ራሳቸው ለሚወዱት ሰው ከኪሳቸው ገንዘብ አውጥቶ የሆነ ሳምቲንግ ገዝተው ይሰጧቸዋልና ይሄ ከተመልካቹ ኪስ ቀጥታ ወጥቶ ወደ ክሬተሩ ወደ ኮንቴንት ክሬተሩ የሚገባ ገንዘብ ነው ሁለተኛው አይነት በጣም ኮመን የሆነው ገንዘብ ማግኛ መንገድ ደግሞ አድ ሬቬኒው ይባላል አድ ማለት እንግዲህ ማስታወቂያ ነው ስለዚህ ማስታወቂያ የሚያሰሩ ድርጅቶች ቪዲዮአቸው የሆነ ሰዓት ላይ ይገባል ወይም እዛ ቪዲዮም ላይ ሊሆን ይችላል ያ ቪዲዮ ከመምጣቱ በፊት የሆነ ማስታወቂያ ይገባና ያ ማስታወቂያ ስለገባ ያ ድርጅት ይከፍላል ሶ ያ ፕላትፎርም ከዛ ኮንቴንት ክሬተር ጋር ሬቬኒው ሼር ያደርጋሉ ገንዘብ ሼር ያደርጋሉ ድርጅቱ የከፈለውን ነገር ማለት ነው ሶ ዩቲዩብ ላይ ዋነኛው የገቢ ማግኛ መንገዳችን እሱ እንደሆነ ታውቃላችሁ ስለዚህ አሁን ኢትዮጵያ ውስጥ ከሁለቱ የትኛው ሞስት ፕሮባብሊ ሊሆን ይችላል የሚለውን በሚመለከት እስካሁን ባለኝ መረጃ መሰረት እንደ ቲክቶክ ሆኖ ግን ሰዎች ከሚሰጡት ገንዘብ ላይ
70% 60% ነው ቲክታክ የሚቆርጠው እንደሚታወቀው። ግን ይሄኛው ፕላትፎርም 30% ነው የሚቆርጠው፣ 70%ቱን ለክሬተሩ ይሰጣል የሚል ነገር አይቆርጥባቸው። ቲክቶክ ላይ ቲክቶክ አንተ አይመጡ ያጭዳችኋል እኮ ይሄ ግን ያ ቆይ የሚያሳየው ማለት ነው። አሁን አብዛኞቹ ስለ ቶፕ ያሉት በደንብ የሆነ ብር አላቸው። እሱም ተቆርጦ ነው ብር ያላቸው። አንተ በጣም በደንብ ነው ይሰጣቸው ማለት ነው። ግን ይበላዋል ራሱ። አዎ ከባድ ነው በጣም። እቺንም ፕሮብሌም ሶሉሽን ማምጣት ከቻለ አሪፍ ነው። 30% አሁን ለማን ነው? ለካምፓኒው። ከዛ በኋላ 70% ለክሬተሩ። እንደዚህ ፌር ነው ቻለው ሚሆን ከሆነ ይሄም አሪፉ ሞኔታይዜሽን መንገድ ነው። ግን እኔ በጣም አስቸጋሪውና ግን አንዴ ከተጀመረ በጣም አዋጭ የሆነው አድ ሬቬኒው የሚባለው ነው። እሱ ደግሞ ምንድነው? በቃ ትልልቅ ድርጅቶች ይመጣሉ፣ ከራሱ ከፕላትፎርሙ ጋር ዲል ያደርጋሉ፣ የራሳቸውን ማስታወቂያ የሆነች ቦታ ላይ እንዲያስገባ ማለት ነው። ይሄ የሚሆን ከሆነ ጥሩነቱ ምንድነው? ክሬተሩ ምንም ማንንም መጠየቅ መለመን አይጠበቅበትም። ጀስት ማለት ዩቲዩብ ማለት ነው። ዩቲዩብ ማለት ነው። ግን ያ ኖቲሰብል እንዳይሆን የሆነ ሎንግ ፎርማት መሆን የለበትም። የሰከንዳት እኮ ከሆነ ጀስት ማስታወቂያውም ሰከንዳት ናቸው። እሱ እንዴት እንደሚያደርጉት አላውቅም። ምንድነው ሀሳባቸው? ወይስ ላይ ደግሞ ቪዲዮ ፎቶ ብቻ የሆነች ፖፕ አፕ ላጥ ብላ ግዙኝ ምናምን ወይ ተጠቀሙኝ ምንድነው እቺ ቴምፕሌት ምናምን ከጀርባ የካምፓኒ ምናምን አላውቅም። ብቻ ግን ምንድነው አድ ከሆነ የሚሆን አይመስለኝም። እንደ ቲክቶክ አብሶ አጫጭር ቪዲዮዎች ላይ ሆነ ከዛ አዱን ምን ውስጥ ልታስገባው ይከብዳል ትንሽ። ወይ ረዘም ያደርጓል። ወር ደግሞ የሆነ ከስር ነገር እንደ ዲስክሪፕሽን ላይ ምናምን ግን እንዴት እሱ እኮ ብዙ ያስፈልጋል። እንጃ ሎጎ ምናምን እኔ እንጃ። እስቲ እናያለን ብቻ ሲመጣ ራሱ እንዴት እንደሚሆን እስቲ እናያለን። ቪዲዮን ይሰራል። ከዛ በኋላ ያ ፕላትፎርም ከካምፓኒዎች ያገኘውን ገንዘብ ከዛ ክሬተር ጋር ሼር ያደርጋል ማለት ነው። የሚቻል ከሆነና የሆነ ወይ አምጥቶለት ከሆነ ግን በጣም ደስ ይለኛል። እኔም አንደኛ ነው ጆይን ማድረገው። ስለዚህ እናንተ ደግሞ ምን ማድረግ አለባችሁ? አዲስ ፕላትፎርም ቢመጣም የሚፈልገው ነገር ምንድነው? ከዚህ በፊት የገነባችሁት ፐርሰናል ብራንድ አለ ወይ? ከዚህ በፊት ታዋቂ ናችሁ ወይ የሚለውን ነገር ይፈልጋል። ገብቷችኋል? ስለዚህ ሲድሮ የሚባልም መጣ፣ ሌላም ቶክቶክም ይሁን ሳምቲንግ አዲስ ፕላትፎርምም ሲመጣ የሚነግሱት ሰዎች ከዚህ በፊት ፐርሰናል ብራንዳቸውን የገነቡ ሰዎች ናቸው፣ ወይም ደግሞ በሌላ ፕላትፎርምም አሪፍ ኮንቴንት ክሬተር የነበሩ ሰዎች ናቸው። ስለዚህ እናንተ ማድረግ ያለባችሁ የትኛውን ፕላትፎርም ይምጣ ግን ያለውን ፕላትፎርም ተጠቅማችሁ ብራንዳችሁን አሳድጉ። ከዛ አዲስ ፕላትፎርም ሲመጣ ዘቡ ብላችሁ ትገባላችሁ፣ እዛ ላይ በአንዴ ታድጋላችሁ። ስለዚህ ኮንቴንት ክሬሽን ጀምሩ፣ ብራንዳችሁን ገንቡ። ነገር ግን እስቲ ይሄ አሁን ለኛ በጣም ምቹ ነው። በጣም ታዋቂ ስለሆነ 27 ሰው ሙሉ 27 ሰው ይዘን ወደ ሲድሮ አንድ ታክሲ ራሱ የማይችለው ሰው ነው የሚያቀል። ምን ያህል አስቡት። ሚኒባስ 1.6 ሚሊዮን የሚሸጥ ሚኒባስ የማይችለው ሰው ነው የሚያቀል። ይሄ በጣም ጌም ቼንጀር በጣም ነው እንትና ይመጪ ባይዚ ኑቲ ሁሌም በቃ እንዲያርጉ ዲና የሆነ እንትን ትሰጣለች። ሪሊስቲክ ነገር ግን አሁንም በጣም እኔ አፑ በጣም ከብዶኛል ለማሰብ ራሱ ይከብዳል። አይደለም እንትን ለማለት በጣም ትልቅ ፉክክር ነው ከትልቅ ድርጅት ደግሞ ኢንተርናሽናል እነ ላይኪ ምናምን ነገር ቅድም ያልኩ እነሱ አሁን አልቻሉም ኮፕ አፕ ማድረግ ከቲክቶክ ፔስ ጋር በጣም ከባድ እና የእንትን ራሱ አሁን አስቤው አንዳንድ ሰዎች በምን መልኩ ነው ህጎች ራሱ የሚሄዱት ስለ ለምሳሌ ፊታቸውን ሳያሳዩ የማይሆን አጸያፊ ነገር የሚናገሩ ሰዎች አሉ። ከመንግስት ጋር ሰጣገበስ የሚገቡ ሰዎች አሉ ምናምን። ቲክቶክ ከሆነ ፕራይቬሲያቸውን እንደተጠበቀ ስለሆነ አይወጣም። ኦኬ ፐርሰናል ዳታቸው ግን ይሄ ኢትዮጵያ ውስጥ ያለ አፕ ከሆነ ኢንሳዎች ቢያስጨንቁት ወይ ደግሞ የመንግስት አካላት ቢያስጨንቀው ግዴታ መውጣት ነው እኮ። እሱን እኮ ነው የምልህ። ፕራይቬሲ ግን ከባድ ነው። ምን ለመሳደብ ለጥሩ ነገር አይደለም። ያ መሳሽ ለምሳሌ ክሪቲሳይዝ ብታደርጉስ መንግስት ቢፈልግ ያገኛል። ዞሮ ዞሮ አያገኛል። ቲክቶክ ላይም ትገኛለህ። በምን ነው የሚያገኘው? ሲታሰሩ አላየህም? እንትን ምን አይደላቸው ፕሮፋይል ሳይኖርኛውን ለምሳሌ ኦኬ፣ እንደዛማ ይሄኛው ግን ፕሮፋይል ሳይኖር ራሱ ሲመስለኝ እንትን አይደለም እንደ ኢምፓክት መስለኝ። አሁን ለምሳሌ እንደ ኢንፍሉዌንሻል ሰው ከሆንክ ፕሮፋይል ባይኖርም ያገኘዋል። ኢንፍሉዌንስ ካለክ ብዙ ሰው ነው እንትን የምትለው። ግን አሁን ማተር ማታረግ ሰው ከሆንክ መንገድ ላይ ሰካራ የሚሳደባ እንዴ ጀስት ግን ማተር ስለማያደርግ ግን ስቲል ኮምፒት ማድረግ ከቲክቶክ ጋር ከባድ ነው። በጣም ከባድ ነው። እንትን መኖር አለበት ለጂኮቹ ራ ፊልተር ያበዱ ፊልተሮች እንደ ቲክቶክ እንደ አፕ ላይ መኖር አለበት። ኖርማሊ ከፍታ አይተሃል? አላውቅም።
እንደ አዲስ ነው ራስህ የምትወደው። እንዴት ትቀበላለህ ራስህ? ፊልተሮች ነው ኖርማል እንደዚህ አብርተህ ፊልተር ራሱ ኖርማል እንትኑ ራሱ ፊልተር ነገር ነው ማለት በእኔ ምናምን ስልክ ወይስ በእንዳንተ በሁሉም አይፎን የምሬ ነው። ቲክቶክ አስከፈተ ካሜራው ራሱ ስታየው የተለየ እንትን ይኖራል። አይ ኖ ፊልተር በጣም ዲፈረንስ ይፈጥራል። የስናፕ ፊልተሮችን በሙሉ ወስዶ ሲድሮ ላይ 7 ቀን ምናምን ራሱ እሱ ነገር ምንድነው? በ7 ቀን ውስጥ ቢውልድ ታደርጋለህ ነው? 7 ቀን ይፈጃል ነው? በ7 ቀን ትፈምሳለህ? እንዴት ሃው? አይ እሷ ዝም ብላ እንትን ነች። ማርኬቲንግ ፕሮሞሽን እንትን አንድ ሳምንት ውስጥ ማንኛውም እንትን ምን ነገር አፕሊኬሽን ላውንች ሲደረግ የሚመጣ ነገር ካለ ምን ነው የሚሆነው? ኦኬ ይሄን ትላንትና የት ነው ቅዳሜ ማርክስ አዲስ ነው መሰለኝ እንትን ያደረጉት። በጣም ብዙ ሰዎች ነበሩ ነበሩ ብዙ ሰዎች ብዙ ሰው ስለ የሆነ የምታውቃቸው አለ እነ ጀንበሩ ስቴጁ ምናምን እነ ማን ነው ከተል ገና ምናምን ገደል ገዋን ማሪዮስ ወዲዜ ብቻ እነ ዊሃ ምናምን የሆነ ጸዴ ፕሮግራም ነበሩ። ግን ሰው ነበር። አሁን ይሄ ላውንች የሚደረገው ጀስት ለኢንፍሉዌንሰር ብቻ አይደለም እንዴ? እና ታዲያ ሚሊኒየም አዳራሽ ምናምን ላውንች ይደረግልን አይደለም? በቃ የሆነ አሁን ይሄ መሆን የነበረበት ማለት ነው እንደኔ ሐሳብ። አይዲያውን በጣም ትልቅ ስለሆነ የምር እንትን ምናምን እንደ ቲክቶክ አዋርድ በደንብ በቃ የሆነ ኧረ ይከብደዋል። አንተ ያማል በቃ ቢሆን ቢውልድ አፑ እንደዛ መሆን ነበረበት። ይከብዳል እንደዚህ ምናምን ተወርቶ ምናምን ከዛ የሆነ ሰዓት ላውንች ቢደረግ ይሄ ሆቴል ውስጥ ነው ፋንሲ ምናምን እንትን ነገሩና ቀለል ከባድ ነው። ነገሩ አልከበደም። ግን በቃ ሚዲያዎችም መጥተዋል እዚህ ጋር እና አርቲስት ቲቪ ነበሩ ምናምን ብዙ ቲቪዎች ነበሩ፣ ሀገሬ ቲቪ ነበሩ ምናምን። ይሄ ምን እንደሚያስታውሰኝ ታውቃለህ? እነ መንሱር ጀማል አይነት ኬዝ ምናምን በአንድ ላይክ ምናምን 1 ብር ምናምን አይነት ኬዝ ሳክስ። ግን ያው ይሄኛው ምንም ኢንቨስት እንታደርገው በሉኝ እንዳትል የሆነ ነገር ሊበላ የሆነ ነገር እየተቀመረ ነው እንዳትል። አክቹሊ ያም እኮ አይደለም ጀስት ላይክ በአንድ ላይክ 1 ብር ምንድነው እሱ? እኔ እኮ እንደ ክሬተር መስለኝ ምናምን መስሎኛል እኮ አይደለም። ላይክ ኖ እንዴ መንሱር ጀማል ተዛይለም የሆነ ሰዓት በአንድ ላይክ 1 ብር ምናምን እኮ ምን አፓም ፐር ላይክ ኖ የሆነ ሲስተም አላስታውሰውም። ብቻ እንደዛ ነገር ሐሳቡ ጽንሰ ሐሳቡ ምን እንደሆነ እንየው። 1 ሚሊዮን ፎሎወር ይዤ በወር ስንት ስራ ነበር ከቲክቶክ? ምንም ዜሮ። ስቲል ተቀጣሪ ነበርኩኝ። ስቲል ማልፈልግበት ቦታ ስራ ነበረ። ቲክቶክን ሞኔታይዝ ማድረግ አልችልም ነበረ። ተውትና እዚህ ኢቭን ካናዳ ሆኜ ራሱ ይከብደኝ ነበረ። አንደኛ ለምንድን ነው ቲክቶክ ኢንተርናሽናል ነው። በጣም ብዙ አፍሪካውያን አለው፣ ኬኔዲያን አለው፣ አሜሪካን አለው። ለይቶ እኛ ላይ ፎከስ አድርጎ ጊፍት መስጠት አይችሉም። ቋንቋችን አይገባቸውም። ሊሚትድ ነው አብዛኛው ኢትዮጵያዊ ውጭ ሀገር ያለው ማለት ነው። ልብ ብላችሁ ካስተዋላችሁ የኢንተርናሽናል ኮንተንት ክሪኤተርስ they drive a Lamborghini 1 ሚሊዮን ፎሎወር ካለክ ቲክቶክ ላይ you drive a Lamborghini. there's a way ሞኔታይዝ የምታደርግበት መንገድ አለ። ቲክቶክ እንግዲህ ፌቨር የሚያደርገው ኢንተርናሽናል ነው። ሲድሮ አፕ ደግሞ ፌቨር የሚያደርገው እኛን ነው ኢትዮጵያውያን። እንግዲህ ከቀደማዊ ጋር እያወራው ነበር ቅድምና የሆነ ሀሳብ መጣልኝ። ይህ ሀሳብ ምንድነው? 1000 አድናቂዎች የሚል ሀሳብ ማለት ነው። ሲድሮ አፕ ላይ 1000 ፎሎወርስ ካሉ እነዚህ 1000 ፎሎወርስ በአንተነት ነው የሚወዱ በምትለቃቸው ቪዲዮዎች። ሜቢ ዳንስ ትወድ ይሆናል፣ ሜቢ ስፖርት መስራት፣ ምግብ ኩክ ማድረግ በፓሽንህ ወደው በጣም አሪፍ ሰው ነው ብለው ፍቅራቸውን መግለጽ ሲፈልጉ በምንድን ነው ፍቅራቸውን የሚገልጹት? በጊፍት ነው። እኛ ሰዎች ስንባል ስጦታን መስጠት እንወዳለን። ፍቅራችን የምንገልጸው አብዛኛው ጊዜ በማቀፍ ስጦታ በመስጠት ነው። ቲክቶክ እንግዲህ የሲክሬት ተጠቅሞ ነው እንግዲህ ብዙ ሰዎችን ህይወት እየቀየረ ያለው። እኛ ደግሞ ወደ ሎካል አምጥተን ብዙ ወዳጆቻችን እኛን ግን ማን እሺ የሀበሾች እንትን ይሆናል ውጭ ሀገር መስራት አለበት ማለት ነው። እሱ ካልሰራ ውጭ ላይ ከሀገር ውጭ ካልሰራ ምንም ጥቅም የለውም። አይነት ለምን ታውቃለህ? ጊፍት ምናምን እኮ ውጭ ያሉ ሰዎች ናቸው ዋናዎቹ ተጫዋቾች እነሱ ናቸው። እኛ ሀገር ምንድነው በዚህ እንትን ጊፍት አዶናይ እኮ እያለ ያለውን እዚህም ሀገር ጀስት በቪዲዮ ላይቭም ሳገባ የሆነ ሰው በቃ ተመችቶ ምናምን ዴችም ሊሰጥ ይችላል ምናምን ጀስት ከ5000 ሰው ምናምን ዴች ምናምን ቢሰጥ አስበው አይነት ኬዝ 50,000 ምናምን ይዘሽ
ላጥፍ ያለሽ አይመጣውም ግን የትሮች ከሌሉበት አይመጣውም። የውጭዎቹ ምናምን ሳቢ ያላቸው ሰዎች ከሌሉበት አይመጡም። ኦቨሮል ሀሳቡ በጣም ከባድ ነው። በጣም ከባድ ነው ግን ቀለል አድርጎ ነው የሚያወራው። አዎ የሆነ ፌል የማድረግ እንትንም አለው። ሰክሲድ የማድረግ ፕሮባቢሊቲ በጣም ትንሽ ነው። በጣም ይሄ ነገር የእውነት የመሆን እድሉ በጣም ደግሞ አሁን ለምሳሌ የማይወዱት ሰዎች አሉ አይደለ? እንትና አዶናይ የማይወዱ ሰዎች የሆነ ጀማ ተከፋፍሏል መሰለኝ ቲክቶክ ላይ አላ ያ ጀማ ደግሞ እዚህ አይጠቀምም ሲድሮ ላይ መጣ። አዎ ጀስት እሱ አሁን ማለት የፈለገው የሆነ ብዙ ሰው ኮንተንት ክሪኤተር እንዲሆን አይነት ነገር ነው። እዚህም እና ደግሞ ያላቸው ማንም አይሰራ ከባድ እኮ ነው እኮ ከባድ ነው። በጣም ከባድ እኮ ነገርኩህ። ኦቨሮል ሙሉ ሀሳቡ በጣም ከባድ ነው። ሰው ሁሉ በቃ እየደነሰ ምናምን። በዛ ላይ ደግሞ አፕሊኬሽኑ የዚህ ሀገር ነው አይደለ? ስለዚህ የሆነ ዲቨሎፐሮቹ ምናምን እንዴት ነው ሴኩሪቲው እሱን እኮ ነው ቅድም እያልኩ በጣም ኩዌስቸነብል ነው። አሁን ኢቨን ሰው ብር ምናምን ካለ አካውንት ሀክ የመደረጉ እድል ያለመደረጉ የሆነ የተሻለ ይገባል። የምሬን እኮ ነው በሱ በኩል አድርጎ ብቻ ብዙ ነገሮች አሉ። ከባድ ስራ ነው። አቅልለውታል በጣም በሳምንት ውስጥ እንዴት አፕ ላውንች እንደሚያደርጉ ፊክስ አደረጉት። እንዴት ታላቁ ሩጫ ራሱ አዘጋጅተው እሱ ራሱ 15 ቀን እኮ ነው የሚፈጀው። ግን ይሄ እስቲ እንየው ፍቅራቸውን መግለጽ ይችላሉ ማለት ነው። በምን በቴሌግራም። ስለዚህ ካሁን በኋላ የዳንስ ቪዲዮ ስትለቁ እናንተ ዝም ብላችሁ አይደለም የምትለቁት፣ ታዋቂ ለመሆን ብቻ ለመታየት ብቻ ምን ያደርግላችኋል? ለመታየት ብቻ ገንዘብ እየሰራ ካልሆነ ህይወትን እየቀየር ካልሆነ። ስለዚህ ሲድሮ አፕ የሚቀይረው ምንድነው? ገቢ ይኖራል። አንድ ቪዲዮ ፖስተ እቺ ቪዲዮ ለአመታት የምትቆይ ቪዲዮ ነች። እቺ ቪዲዮ አንተ ምንም ነገር ሳታደርግ ተኝተህም እያለ እቺ ቪዲዮ ገቢ ታገኛለች ማለት ነው። ብዙ ወጣቶችን ታበረታታለች ማለት ነው። ኢትዮጵያ ደግሞ የአፍሪካ የክሪኤቲቭ ሀብ ታደርገናለች ማለት ነው። ልክ እንደምታውቁት አፍሪካን ይሄ እንደ እንትን እንዳይሆን እኔም ጸልየው ነገር እንደ ይሄ አንድ ሰሞን ያመጣው ፍምስ ግጥ ብሎ ስለ አሁን አፑ ላይ ስገባ በቃ ሁሉም ሰገጥ ተሰብስቦ የማይሆን አሁን ራቁቱ የሚሮጥ አንዱ 5 ብር በጣም ይደብር አፑ የምር። እኔ ደግሞ እጠረጥራለሁ እንደዛ እንደሚሆን ስለ ሰዎች ይሆናል ኢንተርቴይኒንግ የሚሆን ነገር ወይ ሀሳብ ካላመጡ ክሬቲቪቲያቸውን ጨምረውበት የሆነ ነገር ካልፈጠሩ የሚያዝናና ነገር ካልሆነ በቃ ቲፒካል የልመና እንትን ሊሆን ነው ፕላትፎርም እና እንትን ማድረግ ነው። እንደዚህ ምናምን የሚያደርጉትን ማስወጣት እና እንትን ባን ምናምን እንደዛም አይሰራም ስለ እንዴ። እሺ ታዲያ ምንድነው ስለ ሁሉም በቃ አሁን እኮ ሰው ይፈልጋል። አሁን ይሄ ነገር አዲስ ነገር ነው፣ ሰው ይፈልጋል ምናምን ጀስት ገባኝ እኮ የመጀመሪያ እንትኑን እኮ ነው የምልህ። አሁን ልክ ስትገባ አወረድኩት እንበል ነው ዛሬ አውርጄው እየጠበቅኩኝ ነው። ላውንች ተደረገ፣ ከከፈትኩት ከዛም ሳይ እባክህ እንትን በልኝ ምናምን ሳይ እባክህ ጀስት መዝናናት ትሳቀቃለህ። እኔ እኮ ፈርቄ ነው ምን አለ ሞራሉ እኮ ቢኖረኝ ከእናንተ ብዛለሁ። ግን በቃ እንዲህ አድርጉልኝ እንትን ምናምን እናድርሰው ቁጥሩን ምናምን የሚባል ከሆነ ደስ አይልም። ከባድ በጣም የፈጠነ አይንስቶን ነው ማለት ነው። ኢትዮጵያ ውስጥ ነው ያለው። ስለዚህ እኔ ብዬ የማስበው ደግሞ እንደ አንድ አዶናይ as the land of origin ኢትዮጵያ ነች፣ the land of creativity ኢትዮጵያ መሆን አለባት ብዬ አስባለሁ። ለአብ ይላል። ከጀት ወደ አፕ መጣለች። ተወንጫፊ ጀቶች ምናምን የለም ዛሬ። ተወንጫፊ አፕ ነው ያለው። ተወንጫፊ አፕ ብር የሚሆን እዚህ ቪዲዮ ላይ ሁላችሁንም እንፈልጋቸዋለሁ። ሁላችሁም በዚህ ቪዲዮ ላይ ኢንተራክት እንድታደርጉ ፈልጋለሁ። እዚህ ጋር ማሳያችሁ ብር $86.87 የሚለው አካውንት ላይ ያለው ባላንስ ነው። ሀይላማ ያለው አካውንት ባላንስ ነው። በአሁን ተመን ብናሰላው አሁን ዛሬ ባለው የዶላር ተመን ብናሰላው ወደ $12700 ብር አካባቢ። ይሄ ብር እንግዲህ በአሁን ተመን በባንክ ምን ሰራት ምን በአሁን ተመን 154 እና በብላክ ስራ አለ። ህዝቡ ራሱ ግራ ይገባል። በእርግጠኝነት እንደዚህ ነገሮች ወረደ እንዴ ነው የሚል በባንክ ነው መሰለኝ እንደዚህ አይነት ነገሮች የምትለው። አይ ፕሮባብሊ ግን ይሆናል ጀስት እንትን ስለሆነ ቆይ እኛ ዩቲዩብ ሲከፈለን ወደፊት በባንክ ነው እንዴት ነው እንለው? በምን ጆሮ ተስማምተን እንወስዳለን። ከ27 ሰዎች ጋር 27000 ይሆናሉ ለካ
ይጨመርባታል። ኖርማል ፓልፎ ላይቭ በምገባበት ሰዓት ላይ እናንተ ቲፕ የምትሰጡኝ ወይ ደግሞ ጊፍት የምትሰጡኝ ነገሮች ናቸው እንዴ ተደምሮ $86 የመጡት። ይሄም የሆነ ረጅም ጊዜ እንትን ነው ኦር በአንድ ቀን ወይ በሁለት ቀን የመጣ ብር አይደለም። ያው ቲክቶክ ላይ ፖስት እናደርግ ብዙ ጊዜ ኮንተንት ሰራ ቲክቶክ ላይ ፖስት የምናደርግ ይሄ ነው በቃ ገቢያችን ሊሆን ይችላል። ከቲክቶክ የምናገኘው ይሄን ብቻ ነው። በቪው አናገኝም ኦር ደግሞ የተለያዩ ሚንሶች የሉንም። በሀገራችን ልጆች ዴቨሎፕ የተደረገ ይህን ችግራቸውን የሚፈታላቸው ኮንተንት ክሬተሮች በኢትዮጵያ ብር ተከፋይ እንድትሆኑ የሚያደርግ በየቪዲዮችሁ ቪወሮቻችሁ ጊፍት እና ቲፕ ለእናንተ እንዲሰጡ የሚያስችል አፕሊኬሽን ላስተዋውቃችሁ። ሲድሮ ይባላል። በእኛ ሀገር ልጆች ነው እንግዲህ ሬጉሌት የሚደረገው በእኛ ሀገር ልጆች የተሰራ በእኛ ሀገር ልጆች ዲዛይን የተደረገና ለእኛ ሀገር ልጆች ኮንተንት ክሬተሮች ጥቅም ላይ የሚውል አፕሊኬሽን ነው ማለት ነው። ቀጥታ በኢትዮጵያ ብር የምትሰሯቸው ቪዲዮዎች ላይ የሚሰጧቸውን ቲፖች በመጨመር ከዚህም በተጨማሪ ደግሞ በዚህ አፕሊኬሽን ላይቭ ገብታችሁ የምታገኙትን ብር ቀጥታ በኢትዮጵያ ብር ወደ አካውንታችሁ ዊዝድሮ የምታደርጉበት ከዚህም በተጨማሪ 70% ለእናንተ ገቢ ተደርጎ 30% ደግሞ ለሲድሮ አፕ ገቢ የሚሆንበት ነው። ቲክቶክ እንግዲህ ኦልሞስት 60% 60/40 ነው እንግዲህ የቲክቶክ እንትና በጎምዶ ነው የሚጥለው እናንተ የምታገኙትን ገንዘብ። ስለዚህ ተጠቃሚነታችሁን አያረጋግጥላችሁም በደንብ እንደ ኢትዮጵያዊ ኮንተንት ክሬተር ከኢትዮጵያዊ ፋኖቻችንና ከኢትዮጵያዊ ኢትዮጵያ ውስጥ ከሚገኙ ፎሎወሮቻችን ጥቅም የምናገኝበትና ኢትዮጵያዊ ፎሎወሮቻችን እኛም መደገፍ ከፈለጉ በነፃነት የሚደግፉበት አፕ ነው ማለት ነው። እንግዲህ ታዲያ ስለዚህ አፕ የሚደረግ ብሪፊንግ በመጪው ቅዳሜ በማርከስ ሬስቶራንት የሚካሄድ ይሆናል። እዛውን በአካል ተገኝቼ ስለዚህ አፕ ዲቴል ብሪፊንጎችን ለእናንተ ማድረስ ይሆናል። በቅርብ ሎንች ይደረጋል። ሁላችሁም ዳውንሎድ ማድረግ እንዳትረሱ። ይመቻችሁ። እኔ የምለው ማለት ነው ከአድ ሺህ ይውሰዱ ኖርማል 30%። ጊፍት ግን ለእኔ ሰው ሰጥቶኝ ለምንድን ነው የሆነ ፐርሰንቱ ለእነሱ ሰጣቸው? እነሱ ናቸው ተቀብለው የሚሰጡ እና እንትን ማለት አለብኝ። ስለዚህ ቆርጠው የሚሰጡ እውነት የጊፍቱ 100% መሆን ነበረበት። 30% ይሁን ቲክቶክ ምንም እንትን አይደለም። ይሄ አሪፍ ነው ግን ጀስት እኔ የእውነት እየመሰለኝ አይደለም። ያ እንትኑን አሳይቻለሁ እንዴት እንትን እያደረገ እንደሆነ አሁን አፑ ምናምን እቺ ነች አፓ። ኦኬ እሺ ምንም በቃ ካውንት ዳውን ላይ ነው ያለው። ኦኬ ከ7 ቀን በኋላ ነው የሚጀምረው ነው? አዎ አሁንማ ምንም ፖስት ማድረጋችንም እንትንም አይኖርም። ከ7 ቀን በኋላ ጀስት ይጀምራል። ከ7 ቀን በኋላ ይጀምራል። አዎ ምንድን ነው የሚለው? እኔ ማውቀው 6ኛው ቀን ላይ ቢጀምር ጀስት ይከፍታል ከአንድ ቀን በኋላ ማለት ነው። እንዴት 6ኛው ቀን ላይ ቢጀምርም ወይስ ለኔም ካውንት ዳውን ያደርጋል? አንተ ደግሞ ለሁሉም ሰው እኩል ነው እንጂ የሚያደርገው ካውንት ዳውን ላይ ነው ብቻ። እንዲህ ነው ዝም ብለህ ስታስብ እንዲህ ነው በቃ ጭንቅላት እንዲህ አንተ የሆነ ነገር ጨምሮበታል። እንደዚህ ነገሮች አልነበሩ ኔትወርክ እያለ ነው ብቻ አሪፍ ነገር ይሆናል ብለን ተስፋ እናደርጋለን። አይሆፕ የተግማማ አፕ እንደማይሆን ልመና ምናምን ስታፍ ሰው እንትን የሚልበት እንደማይሆን ተስፋ እናደርጋለን። ግን ሁሉም ሰው ሺፍት ማድረግ ነው ወደዛ በቃ። እውነት ከሆነ ትጀምሪያለሽ አንቺ? እኔ በስመ አብ 7 ቀን አለ ዳንስ ምናምን እንለማመዳለን እንገባለን። 6 ቀን ያለ 7 ቀን ብቻ ይህን ይመስላል። የእኛን ቻናል ሰብስክራይብ አድርጉ። ምን እሺ ጓ ማለት አለብን።